بسم الله الرحمن الرحيم الحمد لله رب العالمين ولي الصالحين ولا عدوان إلا على الظالمين وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد እንግዲህ ዝሙት ብዙ ወሳኢሎች አሉት ዝሙት የሚባለው ወንጀል ወይንም ኃጢአት ይህ ከባድ ፋሂሻ አጸያፊና አስነዋሪ ኃጢአትና ወንጀል በብዙ ወሳኢሎችና በብዙ ምክንያቶች ነው አንድ ሰው እዛ ላይ ሊወድቅ የሚችለው ዑለሞቹ የሚያስቀምጧቸው ነጥቦች አሉ አላህ Subhanahu Wa Ta'ala በቁርአን ላይ ያስቀምጣቸውና እንዲሁም ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም በሱናቸው ላይ ሙስሊሞች ንጹሆች ሆነው ንጽህናቸውን ጣሃራቸውን ጠብቀው በዱንያ ሀገር ኖረው ንጹሆች ሆነው ከጌታቸው ከአላህ Subhanahu Wa Ta'ala ጋራ እንዲገናኙና በዚህ ኃጢአት ላይ የወደቁ ሰዎች ከሚጠብቃቸው ከባድ ጥፋትና ቅጣት የተጠበቁ የሆኑ ዘንድ የተቀመጡ መመሪያዎች አሉ እዛ ኃጢአት ላይ ሰውየው እንዳይወድቅ ከወዲሁ መውሰድ ያለበት ጥንቃቄዎች አሉ ወደዚያ ኃጢአትና ወደዛ ከባድ ወንጀል ይወስዳሉ ተብለው የተነገሩ ወሳኢሎች አሉ እነዛን እንዴት አድርገን መጠንቀቅ እንዳለብን ነው በመሆኑም አንደኛውና ዋነኛው መንገድ ብለው ዑለማዎቹ የሚያስቀምጡት የዚህን የዝሙት ወንጀልን አስከፊነት ማወቅና መረዳት አንዱ ሰውየውን ከዚህ ኃጢአት ሊያቅበው የሚችለው ነገር ነው ማለት ነው ምን ማለት ነው ይህን ወንጀል እንደ አንድ ቀላል እና ተራ ወንጀል በመቁጠር ወይንም በሌላ አባባል ከጊዜው ጋራ ሰዎች ይህንን ወንጀል ብዙ ይዳፈሩታል በተለይም ሙስሊም ያልሆኑ ሰዎች ዘንድ እንዲሁም ደግሞ ያኒ ከነሱ ጋራ ተሸቡህ ያደረጉ ሰዎች በቀላሉ እንደውም አንዳንድ ጊዜ እንደምንም እንደ ኃጢአትና እንደ ወንጀል የማይቆጠርበት ሁኔታ አለ የአዋቂነት የዘመናዊነትና የትልቅነት መለኪያ ከተቃራኒ ጾታ ጋራ ገደብ ባሌለው መልኩ እንደፈለገ መሆን ይሄ ሰውዬ በጣም ብልጥና አዋቂ የተማረ እንደዚሁም ደግሞ ጊዜውን የሚጠቀምበት ወጣቱነቱን የሚጠቀምበት ዓለሙን እየቀጨ ያለ በጣም የዘመነ ሰው ተደርጎ የሚቆጠርበት ጊዜ ብዙ ሰዎች ምን ያስሉ ማለት ነው ይሄ ነገር በጣም ቀላል ነገር ነው ምናልባት እዚህ ኃጢአት ላይ እዚህ ከባድ ወንጀል ላይ እየወደቀ ነገር ግን በሁለት ረካዓ ሶላት ወይንም ደግሞ አስተግፊሩላህ በሚለው ቃል ወይንም ደግሞ እንደዚህ በአንዳንድ ዒባዳዎች ሰደቃ በመስጠትና በመሳሰሉት ነገሮች ይህ ወንጀል ሊማር የሚችልና ቀላል አድርጎ የመቁጠር ሁኔታ አለ ማለት ነው ነገር ግን የዚህን ወንጀል ዓቂባ በዱንያ ሀገር ሊያመጣ የሚችለውን መከራና ጣጣ እንደዚሁም ደግሞ ሞት አይቀርምና ሰውየው ተከፍኖ መቃብር ውስጥ በገባበት ጊዜ ይህ ወንጀል የሚያመጣበትን መከራና በላ በመጨረሻም በአኺራ ማለት ነው አላህ Subhanahu Wa Ta'ala ይቅር ካላለውና ተውበት ሳያደርግ በዚሁ የሚሄድ የሆነ እንደሆነ አኺራም የሚያጋጥመውን ጥፋትና የቅጣት ብዛትና ክብደት ቢያውቅ ኖሮ ግን በቀላሉ ይህንን ወንጀል ሊዳፈረው አይችልም ነበር ማለት ነው ወደዚህ ወንጀልና ኃጢአት ሊያዳርሱና ሊያቃርቡ የሚችሉ ነገሮችንም እንደዚሁ በቀላል አያቸውም ነበር ማለት ነው ስለዚህ አንዱ መንገዱ የዚህን ወንጀል ከባድነት ጠንቅቆ ማወቅ ولذلك يقول الإمام ابن القيم رحمه الله في كتابه روضة المحبين بمبالو مصحفاتቸው ላይ ምን ይላሉ أن الزنا يجرئه على قطيعة الرحيم وعقوق الوالدين وكسب الحرام وظلم الخلق وإضاعة أهله وعياله يعني يزمت የሚባለው ነገር ከብዙ ወንጀሎች ጋራ አብሮ ተጣምሮ የሚመጣ ነገር ነው ዝምድናን እንዲቆርጥ ያደርገዋል ምክንያቱም እዛም ሲወድቅ እዚያም ካገኘበት እዛም ታገኘችበት ስትወድቅ يعني ዘሩን ልጁን እንኳን በትክክል የማያውቅበትና ዘር እንዲቀላቀልና ዘር እንዲቆረጥ ምክንያት ይሆናል እንደዚሁም ደግሞ የወላጆችን ሐቅ አለመጠበቅ የወንጀሉ ባህሪ ሆኖ አላህ ይጠብቀን አላህ ሙስሊሞችን ከዚህ አይነት ጣጣ ነጃ ይበላቸው يعني لكفت ነው ሐቂቀተን
በዚህ ወንጀል የተለከፈና የተነካ ሰው አላህ Subhanahu Wa Ta'ala ምን አድርጎለት አላህ መልካም ውለታ ውሎለት ተውበተን ነሱህ አድርጎ ወደ አላህ ጥርት አድርጎ ካልተመለሰና ካላስተካከለ በስተቀር አንድ እዚህ ወንጀል ውስጥ የገባ ሰው ማቆሚያ የለውም ማለት ነው። ማቆሚያ የለውም። ስለዚህም ሁሉ ጊዜ አዳዲስ ገላ ነው የሚፈልገው ማለት ነው። በወንዱም በኩል ይሁን በሴቷ በኩል አዳዲስ ነገሮችን ሌላ ተጨማሪ ደስታ የሚያገኝ ይመስለዋል ማለት ነው። በዚህም ምክንያት ከስበል ሐራም ውስጥ ይገባል ማለት ነው። ምክንያቱም በሐራም ነውና በትዳር በአፋፍ በጋብቻ ጎጆ ወጥቶ በአቅሙ አላህ Subhanahu Wa Ta'ala በሰጠው በፕሮግራም የመኖር ሁኔታ የለም ማለት ነው። ሁሌ መደሰት፣ ሁሌ አዳዲስ ገላዎችን ማየትና ሁሌ ራሱን ማርካት ነውና የሚፈልገው። ይሄንን ደግሞ ለማድረግ የግድ ምን ያስፈልገዋል ማለት ነው? ገደብ የሌለው ገቢ ያስፈልገዋል። በርካታ ገንዘብ ሊያስፈልገው ነው ማለት ነው። ዛሬ ከአንዷ ጋር ሊወጣ ነው፣ ነገ ሌላዋን ሊያስደስት ነው። እነዚህ የሚመጡት ሴቶች ደግሞ ይሄ መገዛት አለበት፣ እዚህ ሆቴል ነው መብላት ያለብን፣ እዚህ ሆቴል ነው መጋበዝ ያለብን፣ ይሄ መገዛት አለበት። አያልቅም ጠለባቸው። እነሱን ለማስደሰት የማያደርገው ነገር የለም ማለት ነው። ወጪ ሲያወጣ ገንዘብ ሲያወጣ ያ በሐላል ከስብ የሚያገኘው ነገር ላይ በቃው ነው። ስለዚህ ወደ ምን ወደ ሐራም ከስብ ይገባ ይላሉ ኢማም አልቀይም ረሂመሁላህ። ከዚህም ባለፈ ቤተሰብ ያለው የሆነ እንደሆነ የቤተሰቦቹን ሐቅ ሁሉ የመርሳት። ምክንያቱም ይሄ ሰውዬ ስካር ላይ ወድቋል ማለት ነው። እዚህ ሱስ ላይ ስለወደቀ ያ ሱሱን ማርካትና ማስደሰት እንጂ ሌላ ሐቅ እንዳለበት እስከ መርሳት ይደርሳል ማለት ነው። ቃለ ረሂመሁላህ ወሩበማ ቃደሁ ቀስረን ኢላ ሰፍክ ደሚ አልሐራም ነስአሉላህ ሰላመተ ወልዓፊያ። ምናልባትም ምን ደረጃ ሊያደርሰው ይችላል ማለት ነው። ይህን ሰውዬ አላህ Subhanahu Wa Ta'ala ሐራም ያደረገውንና ያከበረውን ነፍስ እስከ ማጥፋት ሊደርስ ይችላል። አያችሁ፣ ነፍስ እስከ ማጥፋት ሊደርስ ይችላል። በሐራም የፈለጋትን ሴት እሺ ያላለችውና ፈቃደኛ ያልሆነችለት የሆነ እንደሆነ መተናኮል ደረጃ ይደርሳል። እስከ ግድያ ደረጃ ሊደርስ ይችላል። ብዙ ክስተቶችን እናውቃለን በየአካባቢያችን። አንዳንዴም በማስ ሚዲያ ደረጃ የወጡ የፍቅር ጥያቄ አቅርቦላት አው እንደዚህ ጓደኝነት አቅርቦላት እምቢ ስላለችው በስለት ወጋት፣ አሲድ ፊቷ ላይ ደፋባት፣ አው ቤተሰቦቿን ገደለ። ስንት ታሪክ እናውቃለን። ሱብሃንአላህ። ስለዚህ የዝሙት የሚባለው ነገር ሰውየው ወዶ ሳይሆን በግዱ ተገዶ ማለት ነው። ይሄ ያለበት ነገር አስገደዶት ምን ያደርጋል ማለት ነው? ነፍስ እስከ ማጥፋት የሚደርስበት ሁኔታ አለ ማለት ነው። ያኒ ለቡና ቤት ሴቶች ብሎ በቡና ቤት ሴቶች ተጣልተው ስንቱ በጥይት ተተኳኩሷል፣ ስንቱ በስለት ተወጋግቷል፣ ስንት የግሩፕ ጸብ የመንደር ጸብ ተነስቷል በጎረምሶች ምክንያት። ምንድነው የጸቡ ምንጭ? ሰዎች ተገደሉ፣ ደም ፈሰሰ፣ በስለት ተወጋጉ ጎረምሶች ምንድነው የጸቡ ምንጭ ሲባል አንዲት ልጃገረድ፣ አንዲት ሴት። ዝሙት ሐራም። ተመልከት መንገዱ። ቃል ወሩበማ استعان عليه بالسحر። ይሄ መዋቅዕ ነው። ምናልባት የሐራም ፍላጎት ያለው ሰውዬ ያ የሐራም ፍላጎቱን ለማግኘትና ይህቺ ያጠመዳትን ሴት እጁ ለማስገባት ሊደግምባትም ይችላል ማለት ነው። አያችሁ እንዴት እንደሚናገሩ ተመልከቱ። ኢማም አልቀይም ረሂመሁላህ ያኒ ይሄ ትምህርት ቤቶች አካባቢ፣ ወጣቶች አካባቢ፣ ዩኒቨርሲቲዎች አካባቢ የተለመደ ነገር ነው። ያፈቅራታል፣ ይወዳታል፣ ይፈልጋ ብቻ አይደለም የሚጠይቀው ከሷ ጋር ያን ሰሞን ያው ፍቅር ነው የሚሉት፣ ሰዳቃ ጓደኝነት ነው የሚሉት። ያንን ነገር ይፈልጋል ከሷ። ወይ እሷ ባንድ ወይ በሌላ ምክንያትም ቢትሏል፣ ወይ ቀደም ሲል ሌላ ጓደኛ ይኖራታል፣ ወይ አፊፋ ትሆንና እሺ አትለውም ለዚህ ለሐራም ነገር። በዚህ ጊዜ ምን ያደርጋል? በመፋቂያ በማስቲካ በምናምን ምን ያሰራል? ሲሕር ያሰራል። መስተፋቅር ምናምን ያሰራና ሲሕር ውስጥ ይገባል። ሲሕር ሕክሙ ምንድነው? ዑለማዎች እንዳስቀመጡት ሲሕር ያኒ ኩፍር ነው ተብሎ ተቀምጧል ማለት ነው። ይሄ ዝሙት የሚባለው ነገር በሲሕር ፍላጎቱን ለማግኘት እስከ መድረስ ይችላል። ወብሽርክ ወሁወ የድሪ አው ላ የድሪ فهذه المعصية لا تتم إلا بأنواع من المعاصي قبلها ومعها ويتولد عنها أنواع أخر من المعاصي بعدها። ስለዚህ ይህ ዝሙት የሚባለው ኃጢአት ሰዎች እንደቀላል እንደሚያዩትና እንደሚያቃልሉት አይደለም ማለት ነው። ይልቁኑ አብሮት ከሌሎች ብዙ ወንጀሎች ጋር ያ ዝሙት የሚባለው ነገር ከመፈጸሙ በፊት ከሱ በፊት በርካታ ሌሎች ኃጢአቶች ይከሰታሉ። አብረው ሌሎች በርካታ ወንጀሎችም ይኖራሉ። ከወንጀሉ ከተፈጸመም በኋላ ሌሎች በርካታ ወንጀሎችና ኃጢአቶችም እየተከታተሉ ይመጣሉ። يقول رحمه الله فهي محفوفة بجند من المعاصي قبلها وجند بعدها።
ስለዚህ ይህ ወንጀል በበርካታ የወንጀል ሰራዊቶች የተሞላ ነው ማለት ነው። በወንጀሎች የታጀበ ወንጀል ነው ማለት ነው። እንደ አንድ ወንጀል ሊቆጠር አይችልም ማለት ነው። ወንጀሉ ከመፈጸሙ በፊት ወንጀሉ እየተፈጸመ ያለ ኃጢያቱ ከተሰራም በኋላ በብዙ ወንጀሎች የታጀበ በጣም አደገኛ ወንጀል መሆኑን ማወቅ በራሱ ከዚህ ወንጀል እንድንታቀብ ያደርገናል ማለት ነው። وهي أجلب شيء لشر الدنيا والآخرة وأمنع شيء لخير الدنيا والآخرة ስለዚህ ባጭር አነጋገር ዝሙት ብሎ ማለት የዱንያና የአኺራን ኸይር የሚያጠፋ እንደዚሁም ደግሞ በዱንያም በአኺራም ሸርንና ክፋትን ሞልቶ የሚያመጣ ወንጀል ዝሙት ነው ሊባል ይችላል ማለት ነው። በመሆኑም وإذا علقت بالعبد فوقع في حبائلها وأشراكها عز على الناصحين استنقاذه በመሆኑም አንድ ሰው እዚህ ወንጀል መረብ ውስጥ የገባና የተተበተበ የሆነ እንደሆነ ይህን ሰውዬ ከዚህ ካለበት ጉድ መከራ ለማውጣት መካሪዎችን ዳዕዋ አድራጊዎችን በጣም የሚያግድና የሚከብድ ሆኖ ይታያል። وأعيا الأطباء دواؤه ለዚህ ሰውዬ መድኃኒት ሊገኝለት አይችልም ማለት ነው። إلا أن يتوب إلى الله توبة نصوحا الله سبحانه وتعالى وفقوت الله የተውበትን ረዝቆት ኢልሃም አድርጎት አላህ ተውበትን ልብ ውስጥ እሱም ለተውበት ዝግጁ ሆኖ ወደ አላህ አልቅሶና አዝኖ ተመልሶ ትክክለኛ ቁርጥ ያለ ተውበት ካላደረገ በስተቀር ይህን ሰውዬ ከዚህ ካለበት ጉድና መከራ ማውጣት በጣም ከባድ ነው ይላሉ ማለት ነው። وقد وكلها الله سبحانه وتعالى بزوال النعم በመሆኑም አላህ سبحانه وتعالى ይህ ዝሙት የሚባለውን ነገር አላህ የዋለውን መልካም ውለታ ሁሉ በሰውየው ላይ አላህ የዋለውን ጥሩ ጸጋዎችን ሁሉ እንድትነጥቅ አድርጎ ነው የፈጠራት ማለት ነው። አንድ ጊዜ ሰውየው እዚህ ወንጀል ላይ ከወደቀ የአላህ ጸጋዎችን ሁሉ ግፍፍ አድርጋ ታነሳበታለች። يقول فإذا ابتلي بها عبد فليودع نعمة الله ስለዚህ አንድ የአላህ ባሪያ እዚህ አስከፊ ኃጢአት ውስጥ የገባ የሆነ እንደሆነ አላህ የዋለለትን መልካም ውለታዎችን ሁሉ ይሰናበት ካሁኑ በቃ ዛሬ ነው ነገ ነው ተነገ ወዲያ ነው አላህ የዋለለትን ኒዕመት الإيمان نعمة الإسلام نعمة العافية نعمة المال نعمة الأهل እነዚህን ሁሉ ጸጋዎችና ሌሎችም የአላህ ጸጋዎችን ሁሉ በሆነ ሰዓት በማንኛውም ሰዓት ሊያጣቸው ይችላል ማለት ነው። ሰውየው እንዴት አድርጎ እስልምናውን أغلى النعم ከጸጋዎች ሁሉ አላህ سبحانه وتعالى ለባሪያው ከሚውልለት ውለታዎች ሁሉ ትልቁ ውለታ نعمة الإسلام ኢስላሙን እስከ ማጣት ደርሷል። በዝሙት ምክንያት ሰውየው በፋሒሻ ምክንያት በዚህ በብልግና ምክንያት እምነቱን እስከ ማጣትና ከእምነቱ እስከ መፈናቀል የሚደርስበት ሁኔታ አለና فإذا ابتلي بها عبد فليودع نعمة الله فإنها ضيف سريع الانتقال وشيك الزوال በመሆኑም አንድ እዚህ ኃጢአት ላይ ከወደቀ ቶሎ ተውበት ካላደረገ ቶሎ ደንግጦ ወደ አላህ ካልተመለሰ ተውበቱም የእውነት ትክክለኛ ተውበት ሆኖ ያንን ኃጢአት ባስታወሰና ትዝ ባለው ቁጥር በመታመም በመሰቃየት በማዘን ምን ሆኜ ነው ይሄንን ጥፋት ያጠፋሁት እንዴት ሆኜ አላህን ረስቼ Subhanahu Wa Ta'ala እንዴት ሆኜ አኺራዬን ረስቼ በማለት በጣም በማዘንና በመጸጸት በእውነት ወደ አላህ ተመልሶ ካልሆነ በስተቀር በማንኛውም ሰዓት የትኛውም ሊሆን ይችላል ያ አላህ የዋለለትን ጸጋ ሊያጣ የሚችልበት